ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሩታዬም ሄርሜላም በአንድ መጥተዋል። ፍቅረኛቸውን ይዘው ደስታ ጋር መታለች። ይሄ ደግሞ ሶል ነው ስሙ መሰለኝ፣ የስ ነው መነሻው ሰለሞን ይሆን ሱራፌል ይሆን አላወቅኩም፣ ግን ስለሆነ ነው። ስለዚህ ፍቅረኛቸውን ይዘው መጥተዋል። እንግዲህ አብሩሽን እንዲዘግዝቀውት መጥተዋል ማለት ነው። ተዘግዘቅ፣ እኛ የሚወደን የሚያፈቅረን አለ፣ አንተ ብትቀር ምንም አታመጣም እያሉት ነው ማለት ነው። በአዲስ ነገር መጥተዋል ማለት ነው። እንግዲህ በአዲስ ነገር መጥተዋል ሄርሜላና እንግዲህ ትናንትና ደግሞ ትክክል አይደለም የሄርሜላና ሩታ እርቅ ምናምን እያሉ እንግዲህ ኮመንታተሮች ምኖቹም ከልቡ አይደለም ሩታ ይላሉ። ለማንኛውም እንግዲህ እንዲህ እየዘፋፈኑላቸው መጥተዋል። እንዲህ እየተዘፋፈኑ መጥተዋል ማለት ነው። ለማንኛውም ሸላይክ እያረጋችሁ ይመቻችሁ፣ እናት ይመቻችሁ። ፍቅረኛሞቻችሁን ይዛችሁ ስለመጣችሁ ደግሞ ደስ ብሎናል ማለት ነው። በዚህ ነው ቶሎ እነዚህን ተዋቸው። ሩታና እንግዲህ ሩታና ሄርሜላ ስለታረቁ በአዲስ ነገር መጥተዋል ማለት ነው። በአዳዲስ ነገሮች እየመጡ ነው ያሉት። በእናታችነት እያሉ ነው ያለሁት፣ ግን አስጠልቶኛል። ዘመድ የተቀመጠ ሲወጡ ሲገቡ፣ ስለዚህ እንደዚህ ብለው መጥተዋል ማለት ነው። በሚያምርና ደስ በሚል ሁኔታ መጥተዋል። እንግዲህ ሰርግ መቼ አብረው ሰርጋቸውንም አብረው ሳያደርጉ አይቀሩም ብለን እናስባለን። ለምን መሰላችሁ? ሰርጋቸው አብሮ እንዲሆን የሚፈለገው አብርሃምን ለማናደድ ነው። እንግዲህ አብረው ይዘዋቸው መጥተዋል፣ ባሎቻቸው ማለት ነው። ስለዚህ ሰርጋቸው ደግሞ በአንድ ነው የሚሆነው ማለት ነው። ማንም ሚዜ እንደሚሆን አይታወቅም። እንግዲህ በሄርሜላም በሩታ ችግር የለም ሚዜ። ስለዚህ አብርሃም እንግዲህ ትናንትና አዲሷን ሴት አመጣልኝ ማፍቃሉን ልክ አለው ብሏል። እንዴ እናንተ ካፌ ቤትም እየተከታተላችሁ ትሄዳላችሁ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። የእናንተ ሴት እውነትም አስደለጉባችኋል። እሱ እንግዲህ ካፌ ቤት እየተከተሉ የሆነ ቦታ ሳድግ አብረው እየሄዱ እኔ ምን በወጤ ብሏል። ስለዚህ ካለ ሴት መኖር አይቻልም ብሏል። በነገራችን ላይ አብርሽ የሆነ ያው የሄርሜላ 500,000 ገብታለች እንግዲህ ዛሬ ታከብራለች ብለን እናስባለን። ሩታ ታከብርላታለች። ስለዚህ ሸላይክ እያረጋችሁ አበረታቱ እንላችኋለን። ለማንኛውም ድምፅሽ ለምን ቀዘቀዘ እንዳትሉኝ፣ ያው እንደምታውቁት እናቷ ቤት ነኝ፣ መለፍለፍ አይቻልም። እና እህቷ ደግሞ እዛ ማለት ምን እንደሚሰራ አላውቅም። ትቼ ወጥቼ ነው እላችኋለሁ። ያው ለመፈትፈት ብዬ እንደወጣሁትና ሸላይክ እያረጋችሁ ግን አበረታቱ ውዶችዬ። ላይክ አድርጉልኝ፣ ሰብ አድርጉልኝ። ኧረ ተው አሳድጉ ቻናሌን ማለት ነው። ቻናሌ ይደግልኝ። እንደዚህ ፍትፈታ እያልን እየፈተፈተን ነው ያለውና እኔ ግን በጣም ነው ደስ ያለኝ። እንደዚህ በራሳችሁ ኮራ ብላችሁ ባሎቻችሁን ይዛችሁን ቱሮ አብርሽን አሳብዱት እስቲ እናንተ። ሌላ ወንድ ፈላጊ የላችሁም እንዳይ ብሎ እኔ እኮ አንዳንዴ ወንድ ለነገሩ ጠፍቷል ወንድ መሰለኝ። እድሜ ለአብይ አህመድ እናቴ ሴት ነው የቀረው። ወደፊት አንድ ወንድ ላስል ሳይገባ ይቀራል ብላችሁ ነው? ከሱ ያውጣል። ስለዚህ ለዚህ መሰለኝ እንደዚህ የምትሆኑትና ብዙም እንትን አትበሉ ብዬ ነው የማስበው። ቀነስ አድርጉ ፍቅራችሁ። አብርሽ እንደሆነ አያዋጣችሁም። አብርሽ አሁን የራሱን ኑሮ ሊኖር ነው። እናንተ በሩን ነው የሚሰሩት። የራሱን ኑሮ ሊኖር ነው ማለት ነው። ስለዚህ ሴት አልፈለግም። ምን ነው ሴት አላችሁን ብሏል። አንዴ ሴት አልፈለግም አለ እኮ። ሴት አልፈለግም። ሴት አትበሉ። ሴት አልፈለግም። ዛሬ ወንድ ነው እንዴ የምትፈልገው? ለነገሩ ሹልባ ተሰርተህ እንዴት ሴት ትፈልጋለህ? ሴት ሆነህ ሴት ትፈልጋለህ እንዴ? ስለዚህ ወንድ ነው የሚፈልገው አብርሽ ማለት ነው። ወንድ ነው የሚፈልገው፣ ሴት አይፈልግም። ስለዚህ አጋቡት፣ ሴቱ ወንዱን አጋቡት፣ ወንድ አጋቡት። ከአሁን በኋላ ሴት እንዳታምጡለት፣ ሴት አታምጡለት እንላችኋለን። ለማንኛውም ሼር ላይክ አድርጉ።
ነው መሰለኝ ሰዎቹ። እናንተ አልወድላት አስጠላችሁ ብታው አሜቶች ናቸው ብታዋቸው አሁን ይጠናት ይላሉ። ከዛ ሴትዬ ጋር መስላቸው እና ሴትዬ ጋር ቁጭ አርጎ ነው የሚመስላቸው ላይ እና ሩታዬም ባልቺ ሄርሜላም እንደዛው። እንግዲህ ዛሬ ደግሞ ማታ አዲስ ነገር ምን አናውቅም። እኔ እኮ የነሱ አዳዲስ ነገር ነው እንደው የሚገርመኝ ማለት ነው። አዳዲስ ነገር የሚያመጡት ነገር እንትን የሚለኝ እና በጣም የሚገርመው የሚደንቀው። አሁንም ቆይታ ያላችሁ አዲስ ነገር ማታ ምን እንደሚከሰት ታውቃላችሁ ወይ? ሚስቱን ይዞ ይመጣል ወይስ ምን ይላል አብርሃም? እስቲ እንዴት እናየው ይሆን? እንከተላለን ማለት ነው። እናያለን ወይም ደስታ ይመጣል ተመልሶ። ብዙ ነገሮች ለኛ ማታ ማለት ነው ዛሬ ብዙ ነገሮች ሊከሰቱ ይችላሉ። ሸላይክ እያደረጋችሁ አበረታቱ። ወይኔ ሆዴ ምናልባትም ሆኖ ነው እዚህ ቤት ስመጣ አይመቸኝም። ቤቴ ዘና ማለት ለምጄ እዚህ መታፈን አልፈልግም። እኔ ብታው ቤቴ ብቻዬን ነው አንድ ቤት ስቆጣጠረው ሞለው ማለት ነው። ከላይ ከታች ሳጥን እና አልወድም እዚህ መምጣት፣ ግን እሷ ደግሞ ትቆጣለች። ስለዚህ እንደዚህ ብለው መጥተዋል ማለት ነው። ወይ ፊታቸው ግን በደንብ አይታይም። ምን ይደረግላቸው ነው? መቀናባሪ ተበላሽቶብኝ አንደኛውም በአንደኛውም መቀናበረውና እንደዚህ ነው። ያኛው ስልኬን ስላልያዝኩኝ እንጂ ያነበራሉ። ያ ደግሞ እዚህ የለውም ኢንተርኔት። ስለዚህ ነው በሶሻል ላይ ካድርጉ እና ለአብርሽ አስተላልፉለት። እንግዲህ እኔ ግን እናንተ ልጆች ኮሜንት ላይ የምትቆምቱ እኔ እኮ አብርሽን አላስፈገዝኩትም፣ ተው አትውቀሱኝ፣ መቼ ነው የሚወልደው እያላችሁ አትጠይቁኝ። ምን ሆናችሁ ነው እናንተ? ግን መቼ እንደሚወልድ በምን አውቃለሁ? መቼማ ብለን እንትላላል። እንግዲህ ወይም ሴቷን ጠይቋት እንጂ መቼ እንደሚወልድ እንጂ እኔ አልግዙ አየሁኝ ያጥር ወፋት ተስማሽ አልኩኝ። ከዛ እናንተ ደግሞ መቼ ነው የሚወልደው እያላችሁ በኮሜንት ታጣልፉኛላችሁ። እንግዲህ ሐምሌ አልቋል። ነሐሴ 10 ሊወርድ ነሐሴ 10